ሰላም ውድና ውዴት ሲያሱ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እንግዲህ ዛሬ አልሐምዱሊላህ ያው ዛሬ ጉድ ጉድ እያልኩ እንደተለመደው በቤት መጥቻለሁ ማለት ነው። ወደ ቤት ተመልሼ ግን በዚህ አጋጣሚ ደስታ ያስደሰታችሁ፣ ወደ ቤት መመለሴ ያስደሰታችሁ፣ አብራችሁ ሳለቅስ ያለቀሳችሁ በጣም ነው የማመሰግናችሁ። በጣም ነው የማመሰግናችሁ የኔ ወዶች፣ ምክንያቱም አብራችሁ ከኔ ጋር ተጨንቃችኋል። በዛው ልክ ደግሞ ብዙ ፕራንክ ምናምን ያላችሁም አላችሁ አይደለም፣ ግን በቃ ግዴታ ወደ ቤት መመለስ ስላለብኝ ነው የተመለስኩት። ምክንያቱም እንዲህ ለፍታችሁን ብላችሁ ብትወጡ መጨረሻ ላይ መጎዳው ነኝ። ይህን አስቤ ነው ወደ ቤት የተመለስኩት ማለት ነው። ምክንያቱም ወጥቼ በዛው ብቀር ለእናንተ ያስደስታችኋል፣ ያስደስታችኋል። ነገሮች ያው ከዚህ በኋላ ነገሮች እንዳይፈጠሩ ጥረት አደርጋለሁ። ለጊዜው ግን ያው እንደምታዩኝ ወደ ቤት ተመልሼ ጉድ ጉድ ጀምሬያለሁ ማለት ነው። እንጀራ ያለ አብራችሁ እና እንግዲህ ልጆቼ ያው ግዴታ ነበረ መግባት ነበረብኝ። እንግዲህ ወደ ቤት ተመልሼላችኋለሁ። ደስታ የሚያስደስታችሁ ወደ ቤት መመለሴ ደስታ ያስደስታችሁ። እና እንግዲህ ውድ ቤተሰቦቼ አልሐምዱሊላህ እንግዲህ በምታዩት መሰረት ማለት ነው ትኩስ እየጋገርኩ ነው። በጣም ነው ደስ ያለኝ፣ ምክንያቱም ያለፉት ቀናቶች የለቅሶ የሀዘን ነበሩ። ግን በቃ አልሐምዱሊላህ ነገሮች በቀላሉ ተፈተዋል ማለት ነው። ምክንያቱም እኔ በወጣ ሌላ ሰው ነው የሚመጣበት። ያ ደግሞ ለእኔ አስቡት፣ እናንተ በእኔ ቦታ ሆኑ። እዛ ጋር ለፍታችሁ ብዙ ነገር አድርጋችሁ ለቤታችሁ መስዋዕት ከፍላችሁ ከማንኪያ ጀምሮ ቤታችሁ ሞልታችሁ ያው ሁሉ ነገር አድርጋችሁ ባላሰባችሁት መንገድ እንደዚህ ስትባሉ ያማል። በጣም ነው የሚያመው፣ በጣም በጣም። እና እድሜያችሁን ብዙ ነገራችሁን ነው እዛ ጋር መስዋዕት የምታደርጉት። እና ልክ ተረጋግቼ እየሮጥኩ ነው ሳታስቡት እንደዚህ አይነት ዱብዳ ሲመጣባችሁ ምንድን ነው የምትወስኑት? በሰዓቱ እኔ ለህይወት የፈራሁ እንጂ ከቤቴ መውጣት ፈልጌ አልነበረም። በጣም ብዙ ማስፈራሪያ ነበረብኝ። ነገሮች ምናልባት ወደ ካሜራ ያልገባም ሌላም በመሀላችን አስታራቂም ነበረ። በሽማግሌም ነው የተፈታው። ግን ካሜራ ስለማይደቀን ነው የነበሩ ሽማግሌ ላይ ማለት ነው እንጂ ከካሜራ ጀርባ ብዙ ፕሮሰሶች፣ ብዙ ውጣ ውረዶች ነበሩ። እናንተ ምናልባት ያላያችሁት ቀለል አድርጌ የገባው ነው የመሰላችሁ፣ ግን አይደለም። ብዙ ነገር ድጋሚ ላይደግም፣ ብዙ ስህተቶች ላይደገሙ ሆኖ ነው የገባሁት ማለት ነው። ምክንያቱም ሲያስበው ጥፋቱ የእሱ ሆኖ ተገኘ። በጥቅምም ደረጃ እሱ እንዳሰበው አልሆነለትም። ወይ ደግሞ አብሮት የምታግዘውም ልበላችሁ ውጭ ያለችውም እንዳሰቡት አልሆነላቸው። ምክንያቱም እኔ ለፍቻለሁ፣ ብዙ ደክሜበታለሁ። የሽማግሌም ወደ ህግም ቢዞሩ ዞሮ ወደ እኔ ነው ነገሮች እንትን ያሉልኝ አልሐምዱሊላህ። እና በዛ ምክንያት ነገሮች እንግዲህ ተስተካክለውልኝ እሱ ማምኖበት ድጋሚ ስህተት ላይሰራ በሽማግሌ ፊት ተናግሮ ወደ ቤት ተመልሻለሁ ማለት ነው። ዝም ብዬ ቀለል አድርጌ አይደለም የገባሁት። ስታለቅሱ አብራችሁ ስታዝኑ የነበራችሁ ጨዋታ አልነበረም። ግን እኔ በወጣ አንዷ ትገባለች። አስባችሁታል? የኔ ጭንቅላት እዚህ ጋር እንደዚህ ሆኜ ሌላ ፈልፈል አለ። ምንድን ነው የምሆነው? እና ያው ትኩስ እያበላችሁ በዚህ አጋጣሚ እንጀራ ያ ብዙዎቻችሁ እንግዲህ ከሀገር ውጭ ስለሆናችሁ ይናፍቃችኋል፣ እናውቃለን። ደስ ይላል በቃ ያው። እና እንግዲህ በዚህ ማመስገን የምፈልገው ግን አብራችሁን የተጨነቃችሁ ያለቀሳችሁ፣ ሁሌ በእውነት ነው የምላችሁ አልረሳችሁም። ለእኔ እንዳሰባችሁልኝ አላህ ያስብላችሁ። ለሁላችሁም ላዘናችሁ፣ ላለቀሳችሁ እኔ እንግዲህ አልሐምዱሊላህ ተመልሻለሁ። በዚሁ አጋጣሚ ነው ደስታ ያስደሰታችሁ። ያው እንግዲህ ከዚህ በኋላ ቤት ውስጥ በሚሆነው ነገር አብረን እንሆናለን። እያንዳንዱ ነገር ላይ አብረንን ማለት ነው። አሸናፊ ነኝ፣ አሸንፊያለሁ። ወደ ሚዲያ መውጣቴ እንዳሸንፍ አድርጎኛል። ግን ብዙዎቻችሁ ተቆጥታችሁኛል።
በእኔ አሸናፊ ሆኛለሁ። ምክንያቱም የብዙ ነገር ተጽዕኖ አርፎበታል ማለት ነው። ጥፋተኛ መሆኑን አምኗል እና ወደ ሚዲያ መውጣቴ ለእኔ ጠቅሞኛል። ገመኔ ቢወጣም ግን ጠቅሞኛል። ለእኔ አሸናፊ እንደሆነ አድርጎኛል። እና እንግዲህ ውዶቼ በዚሁ አጋጣሚ ማመስገን የምፈልገው አለ። በውስጥ ስደውሉልኝ የነበራችሁ ደውላችሁልኝም የቻልኩትን ያወራሁት አለ። ስለኔ የተጨነቃችሁልኝ ጽፋችሁልኝ ያልመለስኩላችሁ ልጆች አሉ። ምክንያቱም ጥሩ ስሜት ላይ አልነበርኩም። ምን ማለት እንዳለብኝ አላውቅም ነበር እና በመሀል ደግሞ ቤትም አልነበርኩም። ሽማግሌ ዘመድ የሆነ የገቡበት ነገር ስለነበረ ስልክ ይዤ ተረጋግቼ የምመልስበት ታይም አልነበረም። ቪዲዮም ስሰራ የነበረው እያንዳንዱ ነገር እንድታውቁልኝ፣ መርዳት ያለበት ሰው በሀሳብም ቢሆን እንዲረዳኝ፣ ወደ ህግም ከሆነ እውቀቱን እንዲሰጠኝ ነበረ ቶሎ ስለቅ የነበረው እና አልሐምዱሊላህ ነገሩ ሊሰፋ ሲል አላህ በቀላሉ ቀለል አድርጎልኛል ማለት ነው። እሱን ጥፋቱን አምኖ ስልኩን ከጠፋበት ሁሉ ነገር ተመልሶ ይቅርታ ብሎ ለሽማግሌዎቹ እሺ ብሎ ተሰብስቦ ያው የሚሆነው ነገር ሆኖ እንግዲህ አሁን ዛሬ ላለሁበት ነገር ተስተካክሎልኛል። ግን በጣም ነው የማመሰግናችሁ። በውስጥም ያወራችሁኝ ያላችሁ፣ የጻፋችሁልኝ ያልመለስኩላችሁም በዚሁ አጋጣሚ እንድትረዱኝ ነው። በቃ አንዳንዴ ጭንቅላታችሁ ልክ ካልሆነ ምንስ ብላችሁስ ማለት ስትረጋጉ ነው ነገሮችን የምትመልሱት። እና አልሐምዱሊላህ ያው ስረጋጋ ለመመለስ መጥቻለሁ ማለት ነው። እና በቃ የተጨነቃችሁ በሙሉ እንግዲህ ደስታችሁ ይሆናል ብዬ አስባለሁ። ወደ ቤቴ ተመልሻለሁ። የኔ ደስታ የእናንተም ደስታ ነው እና ዛሬ ወደ ኩሽና ወደ ቤቴ ከመውጣት ገብቶ ከንትርክ ከለቅሶ ወደ እንጀራ ገብቻለሁ። ደስ የሚለው እኛ ሀገር ኢትዮጵያ እዩት፣ ከመብራት ችግር የለብንም። መብራት ኖረ አልኖረ ችግር የለብንም ማለት ነው። እንደዚህ ይጋገራል። ቀላል ነው። ኑሮ በዘዴ ነው ማለት ነው። ደስ የሚለው እንደዚህ ነው። በነገራችን ላይ ያ ብዙዎቻችሁ ደግሞ አሁን እንትን ስትሉ እሳቱ ምናምን እንዳትሉኝ፣ ከኤሌክትሪክ በላይ እኔ የምመርጠው ይሄን ነው። ምክንያቱም እንጀራ ጀምራችሁ መብራት ይሄዳል። ያለነው ኢትዮጵያ ነው። የሆነ እንዴት ልበላችሁ አይነት ጋሩ ተዘጋጅታችሁ ይሄዳል፣ በዛው ሄዶ ይቀራል። ይሄ ግን ለሊትም ግቢ ቀንም ግቢ ሰው እንደዚህ ስለምጁ ኖርማል ነው። በቃ የተወሰነ 1 ሰዓት ወር 30 ደቂቃ ነው አድርጋችሁ ትወጣላችሁ፣ ታጠባላችሁ፣ ትረሱታላችሁ ማለት ነው። እና ማሻአላህ ነው ውዶች። ይሄ እንግዲህ ያው ደስታ ያስደስታችሁ፣ በደንብ ተደሰቱልኝ። እንግዲህ ከዚህ በኋላ በደስታ ነው የምመጣው፣ በለቅሶ አልመጣም። እንግዲህ እናንተም በዱአችሁ በየእምነታችሁ አስቡኝ። በለቅሶ ላለመምጣት እዘጋጃለሁ። አልመጣም በለቅሶ ማለት ነው።